አለልዬ ወንድሜ የኔ መኩሪያ ቤተ ክርስቲያን ከውጭም ፈተና ባለባት በዚህ ዘመን መጽናናት በምንፈልግበት በዚህ ዘመን ኑሮ በከበደን በዚህ ዘመን ቅስሜን ሰብሮታል እኮ ልጄ፣ ቅስሜን ሰብሮታል እኮ ልጄ። አይገቡ ገብቶ ቶሎ ደርሶ ቢጓጓኝ የሚያስታምመኝ እንዳያጣሁት እኮ። ሰላም ውድ የንጋት ኮከብ ሚዲያ ቤተሰቦች፣ የእግዚአብሔር ጸጋ ከሁላችን ጋር ይሁን። ሰሞኑን የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያኖችን እጅግ ያሳዘነና ያስነባ ክስተት ነበር ያሳለፍነው። ይህም እጅግ በጣም ተወዳጁና ታላቁ መምህራችን መምህር ዘላለም ወንድሙ ከዚህ ዓለም በስጋ ሞት መለየቱን አስመልክቶ የሰማንበት ዕለት እጅግ በጣም ብዙ ኦርቶዶክሳውያንን ያስደነገጠ ሳምንት ሆኖ ነበር ያለፈው። እንግዲህ መምህር ዘላለም እንግዲህ ለአገልግሎት ወደ ሀገረ አሜሪካ በወጣበት ሰዓት ላይ ሕክምና ቼክ ለማድረግ በእግሩ ሄዶ ነው እንግዲህ እረፍተ ሞቱን የሰማነውና ያደመጥነው ማለት ነው። በቁሙ መታመሙን ሳንሰማ በቁሙ ደግሞ ስለሱ ጉዳይ ምንም አስደንጋጭ ነገር ባልሰማንበት ሰዓት ላይ ነው እንግዲህ ሞቱን እየሰማን ያለነው ማለት ነው። ይህን በተመለከተ ያገኘኋቸውን መረጃዎችን አቅርብላችኋለሁ። አብራችሁኝ እንድትቆዩ ስጋብዛችሁ፣ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ሲለቀቁ ደግሞ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ወዳጅ ቤተሰብ እንድትሆኑ የምጋብዛችሁ ሙልጌታ ስዩም ነኝ። ቤት ለመግዛት አስበው በቂ ገንዘብ የለኝም ብለው ተጨንቀዋል። እኛ ለዚህ ጥሩ መፍትሄ አለን። በኮሪደር ልማት ባሸበረቀው በለቡ መብራት ኃይል የቤት ባለቤት መሆን ምንኛ መታደል ነው። እርስዎ 40% ብቻ ቀስ እያሉ ይከፍላሉ። እኛ ቀሪውን 60% የረዥም ምቹ የሆነ የባንክ ብድር አከፋፈል አመቻችተንልዎታል። ግንባታቸው 85% አሊያም ከ30 እስከ 50% የደረሱ ቤቶችን እንደርስዎ ፍላጎት ልናስተናግዶ በካሬ እስከ 7000 ብር ድረስ ወይም ከ1.5 እስከ 4 ሚሊዮን ብር ቅናሽ አድርገን እየጠበቅኖት ነው። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። መምህር ዘላለም ወንድሙን በተመለከተ የምንሰማቸው ነገሮች ከሚያስተምራቸው ከሚናገራቸውና ከሚጠቅሳቸው የወንጌልና የመጽሐፍ ቅዱስ ቃል በተጨማሪ በሕይወትና በኑሮ የሚያደርጋቸውና የሚገልጣቸው ስራዎች አሁን አደባባይ ለምስክርነት እየቀረቡ ያሉ ጉዳዮችን ስንሰማ መምህራችንን በእውነት ሳናውቀውና ሳንረዳው ከአንደበቱ የሚወጣውን ቃልና ንግግር እያደመጥን ያሳለፍንበት ምን ያክል እውነተኛ ሀሳብና መልእክት እንደነበር ለኦርቶዶክሳውያን ያስተላለፈ እንደነበር የምንረዳው በሕይወት የሚያደርጋቸውና የሚኖራቸውን መንፈሳዊና ክርስቲያናዊ ሕይወት ስንሰማ የሚናገረው እውነት ቃል መሆኑንና የሚናገረውን የሚኖር መሆኑን ነው እየተረዳን ያለ ነው። ይህን የበለጠ ደግሞ የምንረዳው መምህራችን መምህር ዘላለም ወንድሙ በሕይወት በነበረበት ሰዓት ላይ ቤት ያልመሰረተ፣ ትዳር ያልያዘ፣ ልጅ ያልወለደ፣ ኦርቶዶክሳውያን ደግሞ የመምህራችንን ሞትና ህልፈትን በሰሙበት ሰዓት ላይ ወደ ቤቱ ሄደው ሐዘናቸውን ለመወጣት እንባቸውን ለማፍሰስ በሚያስቡበት ሰዓት ላይ መምህራችን ጎጆ ራሱን የሚያስጠልልበት እንደ ክርስቶስ ያልነበረው በበረሃ ይኖር እንደነበረ ክርስቶስ ሁሉ እሱም ደግሞ ለቤትና ለኑሮ የተመረጠ ሰው ሳይሆን እንደ ከተማ መናኝ፣ እንደ ከተማ መነኩሴ፣ እንደ ከተማ ደናግላን ትዳርና ሕይወቱን ለወንጌልና ለክርስቶስ ቃል ብቻ በማድረግ ዕረፍተ ዘመን እስከገደበው ጊዜ ድረስ መምህር ዘላለም ወንድሙ አገልግሎትንና የወንጌልን አገልግሎት ብቻ አስቀድሞ ዘመኑን በዚህ ያሳለፍ እንደነበር ነው የሰማነው። እንግዲህ እሱ ታናሽ ወንድም የሆነው መምህር አድነው ደግሞ እንደተናገረው በዛሬው የቀብር ስነስርዓት ፕሮግራም ላይ መምህር ዘላለም እንኳን ለኦርቶዶክሳውያን ቀርቶ አይደለም ወላጅ እናቱ እንኳን እጅግ በጣም የምትናፍቀው ነበር። አንድ ቀን እንኳን ለእናቱ ጊዜና ቦታ ሳይሰጥ አገልግሎት አለ ብሎ እንደወጣ ለአገልግሎት እንደተፋጠነ ለአገልግሎትና ለወንጌል ቃል ይሮጥ እንደነበረ ነው የተናገረው። ይህ ማለት እንግዲህ መምህር ዘላለም ወንድሙ የሰጠው ትኩረትና የሰጠው ቦታ የእግዚአብሔርን ቃል መዝራት፣ ነፍሳትን በቃሉ አማካኝነት ነፃ ማውጣትና መዋጀት ላይ ብቻ በማተኮር አገልግሎትን ከገጠሪቱ ኢትዮጵያ ጀምሮ እስከ ከተማ ከከተማ ደግሞ እስከ ታላላቅ ሀገራት ድረስ በመጓጓዝ በመኪና በትራንስፖርት በጋማ ከብቶች ሁሉ የወንጌልን ቃል ቦታ ሳይመርጥ አበል ሳይጠይቅ ክፍያም ሳይጠይቅ በራሱ ወጪ ብዙ ነገሮችን እየሸፈነ ያገለግል እንደነበር እየሰማን ያለ ነው። እንግዲህ መምህር ዘላለም በሕይወት የሚያስተምር በሕይወት የሚያደርጋቸው ነገሮች ዛሬ ይፋ ሆኖ መውጣታቸውን ስንሰማ መምህራችን ምን ያክል ለሚናገረው ቃል ኃላፊነት ተሰምቶት የሚናገሩን በእውነት የሚኖር እንደነበር ነው እንግዲህ እየተረዳን ያለ ነው።
የመምህር ዘላለም ወንድሙ ታናሽ ወንድም የሆነው እሱም በወንጌል አገልግሎት የተሰማራውና የእግዚአብሔርን ቃል ለብዙዎች የሚያዳርሰው መምህር አድነው እሱም ዛሬ በዚህ የመስቀል አደባባይ ከቦሌ ኤርፖርት ጀምሮ እስከ ደብረ ሳሌም መድኃኔዓለም ቤተክርስቲያን ከዚያም ደግሞ በመስቀል አደባባይ በነበረው የሽኝት ስነ ስርዓት ላይ በርካታ ምስክርነቶችን ሰጥቶ ነበር። መምህር አድነው ስለ ወንድሙ የሰጠው ምስክርነት ብዙዎችን ያስነባ፣ ብዙዎችን ያስለቀሰ ምስክርነትን መምህር አድነው ሰጥቷል። እሱም ቤተክርስቲያናችን በውጭና በውስጥ እንዲህ ፈተና በበዛበት ሰዓት ላይ ኦርቶዶክሳውያንን በማጽናናት ቤተክርስቲያናችን ጸንታና ጠንክራ እንድትሻገር በማድረግ በኩል መምህር ዘላለም ይወጣ የነበረው አገልግሎት እንዴት በዚህ በፈተና ሰዓት ላይ ቤተክርስቲያናችን በውጭም በውስጥም ፈተና በበዛበት ሰዓት ላይ ቤተክርስቲያናችንን ጥለት ትሄዳለህ በማለት በመስቀል አደባባይ ላይ የተገኙትን ኦርቶዶክሳውያን አባቶችንና እናቶችን ሁሉ ያስለቀሰ አስገራሚ ምስክርነትን ሰጥቶ ነበር። እስኪ ይህንን እናድምጠው። በዚህ ዘመን ዘላለም በዚህ ዘመን ቤተክርስቲያን ከውጭም ፈተና ባለባት በዚህ ዘመን መጽናናት በምንፈልግበት በዚህ ዘመን ኑሮ በከበደን በዚህ ዘመን ዘልዬ ወንድሜ የኔ መኩሪያ እንድታለቅሱ አይደለም ብታለቅሱም ችግር የለም። እስጢፋኖስ በሞተ ጊዜ ታላቅ ለቅሶ አለቀሱለት ተብሎ በመጽሐፍ ቅዱስ ተመዝግቧል። ግን ወዴት እንደሄደ ስለምናውቅ አድራሻውን ስለምናውቅ አናዝንም። እኛ ከሞት በኋላ ሕይወት አለን፣ ከመቃብር በኋላ ትንሣኤ አለን። ዘላለም ወደ እግዚአብሔር ለመሄድ ነው ያረፈው። ዛሬ ከእግዚአብሔር ጋር መኖር ከጀመረ 5ኛ ቀን ነው። አምላካችን እግዚአብሔር ወንድማችንን ነፍሱን ስለተቀበለልን እናመሰግነዋለን። እንግዲህ እንደሰማነው መምህር ዘላለም አድነው ያልተነገረለት እጅግ በጣም በርካታ ነገሮች እንዳሉ ሰምተናል። ከነዚህም ውስጥ ደግሞ ለሱ ለመምህር ዘላለም በጣም በቅርበት የሚያውቁት አባት የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ቀውስጦስ ብዙዎቻችንን ያስነባና ያስለቀሰ ምስክርነትን እሳቸው ሰጥተዋል። እሳቸው ሲናገሩ እንደሰማነው እንግዲህ ከእናንተ ከቤተሰቡ በላይ የቆሰልኩት የተጎዳሁት ያዘንኩት እኔ ነኝ። ስንቱን ሸኘሁት፣ ስንቱን አየሁት። መምህር ዘላለም መሞቱን ቀርቶ አይደለም መታመሙ እንኳን ሰምቼ አላቅም። እኔ በጣም እቀርበዋለሁ፣ እኔ ያውቀዋለሁ፣ እንደ ልጄ ነው የምመለከተው በማለት በቤቱም በዚህ የሽኝት ፕሮግራም ላይም ተገኝተው ብፁዕ አቡነ ቀውስጦስ የሰጡት ምስክርነት መምህራችንን ሳናውቀው ካፉ የሚወጣውን የሚናገረውን ቃል ብቻ እየሰማን እያደመጠን ስንጽናናበት የነበረው የወንጌል ገበሬ መምህር ዘላለም አድነው በእውነት ኦርቶዶክሳውያንን ያኮራ አገልግሎት እንደነበረው ነው የሰማን ያለነው ማለት ነው። ብፁዕ አቡነ ቀውስጦስ የሰጡትን ምስክርነትና በቤቱም ተገኝተው የሰጡትን የማጽናኛ ቃል ለይተው ያላዩና ያልተመለከቱ እሳቸውም እንደ መንፈስ ልጃቸው አይተው ሐዘናቸውን እንዴት እንደገለጹና ለሱ የሰጡትን ምስክርነት እናድምጥ። ወደዋለሁ ልጄን የምወደው ልጄን አጥቻለሁ። እግዚአብሔር ያጽናህ የምባል እኔ ነኝ። ቆስያለሁ፣ አዝኛለሁ። ታላቅ ሰው ነው ያጣነው። ታላቅ መምህር ነው ያጣችው ቤተ ክርስቲያናችን። ሰው ይተካልን። ሰው በጠፋበት ሰዓት መምህር ዘላለም ይጠፋል እንዴ? ሊጠፋ ይገባዋል እንዴ? ቅስሜን ሰብሮታል እኮ ልጄ፣ ቅስሜን ሰብሮታል እኮ ልጄ። አይገቡ ገብቶ ቶሎ ደርሶ የሚጓጓዘኝ የሚያስታምመኝ እንዳያጣሁት እኮ ይሄ ቤት ነው እንጂ የሚያለቅሰው እኔ ነኝ እንጂ። አዎ ልጆቼ እባካችሁ ያ ቅድም ተነግሯል። የአሕዛብ ለቅሶ አይደለም የምናለቅሰው፣ ጉዳያችን ቀረብን ነው። ጠቃሚያችንን አጣን ብለን ነው፣ ሌላ አይደለም። እሱማ ተመቻቸለት። ሰማዕት ዘእንበለ ደም ነው፣ ሰማዕት ዘእንበለ ደም ነው። የሐዋርያትን ኑሮ አባታችን ጨርሰውታል። ቅድም የሐዋርያትን ኑሮ የኖረ ነው። ደረቅ እንጀራ በልቶ የሚያድር ያም በ9 ሰዓት ፍጹም ሰው ነው። ተገላገለው ይህን ከንቱ ዓለም።
ተገላገለው። አዎ በአንድ ቀን 2 ጉባኤ 3 ጉባኤ እኮ የሚጮህ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንደዚህ ያለ ደማቅ የሆነ የቀብር ስነ ስርዓት እኔ በዘመኔ ተመልክቼ አላውቅም። ብዙ አባቶችን ሸኝተናል። ብዙ አገልጋዮችን በሞት በእረፍተ ስጋ ተለይተውን አተናቸዋል። የመምህራችን መምህር ዘላለም ግን ሞቱ እጅግ በጣም ያስተማረ፣ ብዙዎችን ያቀራረበ፣ ብዙዎችን ያስነባ መምህር ሆኖ ተመልክተናል። ነጭ ተለብሶ በዝማሬ በምስጋና በመዝሙር የተሸኘ ወንድማችን ነው። እንግዲህ የቤተ ክርስቲያናችን ስርዓት ሞት ወደ ክርስቶስ የምንቀርብበት እግዚአብሔር ጋር የምንገናኝበት መንገድ እንደሆነ እናምናለን፣ እንረዳለን። ብዙዎቻችን ለሞት ያለን ግምትና የሞቱ ሰዎችን በምንሸኝበት ሰዓት ላይ የምናደርጋቸው ስርዓቶች ከመጽሐፍ ቅዱስና ከክርስቶስ አስተምሮ ጋር እጅግ በጣም የተራራቁ ናቸው። ማዘን የሚገባን ከኛ በስጋ በመለየቱ ይሰጠን የነበረውን የወንጌል አገልግሎት መስማትና ማድመጥ ባለመቻላችን ለገዛ ጥቅማችን እንጂ ወንድማችንማ ወደማይቀረው እውነት ወዳገለግለው ወደ ወደደው ዋጋ ወደ ከፈለለት ወደ በጉ ወደ ጌታችን ኢየሱስ ክርስቶስ ነው መምህር ዘላለም አድነው የሄደው። ስለዚህ እንዲህ ያለው ሙሽራ ወደ ክርስቶስ በሚሄድበት ሰዓት ላይ ሰማያዊው የድል አክሊልን በሚቀበልበት ጉዞ ውስጥ ሁላችን በዝማሬ ነጭ ለብሰን እንዲህ መሸኘታችን እውነት መምህራችን ምን ያክል በልብ ውስጥ የሰረጸ አገልግሎት እንደነበረው፣ መምህራችን ምን ያክል ታማኝ የሆነ የወንጌል አገልግሎት እንደነበረው፣ ብዙዎችን ደግሞ የነካና የዳሰሰ ሐዋርያና የወንጌል አገልግሎት እንደነበር ነው እንግዲህ በሞቱ ያየነውና የተመለከትነው ማለት ነው። ይህ የሽኝት መርሃ ግብሩ እንዲህ በደመቀ መልኩ እንዲከናወን የሆነው ማለት ነው። እንግዲህ ከዚህ በኋላ ብዙዎቻችን መማርና ማስተዋል የሚገባን ነገር አለ። መምህራችን መምህር ዘላለም ወደማይቀረው እውነት ወደ ዘላለም እረፍት ወደ እግዚአብሔር መንግስት ሄዷል። ብዙዎቻችን በሕይወትና በዓለም ውስጥ ያለ ነው። ግን ዓለም ዛሬ ከምታሳየንና ከምትሰማው በላይ ሞትን የሚያክል አስተማሪ በምድራችን ላይ የለም። ዘላለም ወንድማችን አባታችን መምህራችን ወደ እግዚአብሔር እቅፍ ሂዷል። ነገ ሞት ማን ትከሻ ላይ እንዳለ ማወቅ ማንም አይችልም። ግን ሁላችን በንስሐ ተዘጋጅተን እግዚአብሔርን እያሰብን ሞት እንዳለብን እውነት ወደሚፈረድበት ወደ እግዚአብሔር ፊት እንደምንቀርብ እያወቅን ሞትን እንድናስብ እንዲህ ያሉ መልእክቶችን እንዲህ ያሉ ነገሮችን እግዚአብሔር ያሳየናል፣ ያስተምርናል ማለት ነው። ስለዚህ እንደ ሞት አስተማሪ እንደ ሞት መካሪ የለምና እግዚአብሔርን እያስብን በሞት በኩል ወደ ክርስቶስ ፊት እንደምንቀርብ ይህን እያስብን በንስሐ ልንዘጋጅና ልንታረም እንደ ቃሉም ልንኖር ይገባናል ማለት ነው። እንግዲህ እግዚአብሔር አምላክ የሐዘናችንን ዳርቻ ያድርግልን። ቤተ ክርስቲያናችን አሁን በውጭና በውስጥ እየተፈተነች ባለችበት በዚህ ሰዓት ላይ እንደነዚህ ያሉ ውድና እንቁ የሆኑ መምህራንን ማጣት እጅግ በጣም ያሳዝናል። መምህራችን መምህር ዘላለም በብዙ ወቅታዊና ፖለቲካዊ ንግግሮች ያልተጠለፈ ብዙዎች በዚህ ቤተ ክርስቲያን በአገልግሎት ይታወቁ የነበሩ ሰዎች በምንፍቅና በክህደት ወጥተው በተመለከትንበት በዚህ ዘመን ላይ መምህራችን መምህር ዘላለም ወንድሙ ንጹሕ የሆነ ያልተበረዘ የራሱን ስሜትና ሐሳብ የማይገልጥበት የእግዚአብሔርን ቃል ብቻ እያስተላለፈ እንዲኖር ያደረገበት ነገር ነው ዛሬ በሕዝቡ ስሜት ውስጥ እንዲታይና እንዲህ ያለ ፍቅር እንዲገለጥ ያደረገው ማለት ነው። እግዚአብሔር አምላክ እኛን ከክፉ ነገር ይጠብቀን። ወንድማችንን እግዚአብሔር አምላክ በክብር ይቀበልን። በአብርሃምና በይስሐቅ በያዕቆብ ጎን እግዚአብሔር አምላክ ያስቀምጥልን። ቤተ ክርስቲያናችንን ከውስጥና ከውጭ ከተነሳባት ፈተና እግዚአብሔር አምላክ ከጠላቶቿ ፈተና ፍላጻ ይጠብቅልን። አምላካችን እግዚአብሔር እንደ ወንድማችን እንደ መምህር ዘላለም ያሉ መምህራንን ይጠብቅልን። እግዚአብሔር አምላክ ለቤተ ክርስቲያን አገልጋዮችን ይተካልን። እንግዲህ ውድ የንጋት ኮከብ ሚዲያ ቤተሰቦች በዛሬው ዕለት ስርዓተ ቀብሩ የተፈጸመውን የወንድማችን መምህር ዘላለምን በተመለከተ ያየኋቸውንና ያገኘኋቸውን አንዳንድ መረጃዎች ነው ያካፈልኳችሁ። በሌላ ጊዜ በአዲስ መረጃ ወደ እናንተ እስክመለስ ድረስ በዚሁ የምሰናበታችሁ ሙልጌታ ስዩም ነኝ። ወስብሐት ለእግዚአብሔር።